ከዕለታት አንድ ቀን አንድ ጎስቆል ያለ ሰው ወደ ቢሮ መጥቶ ምርመራ ተደረገለት። ውጤቱን ተመልክቼ በደም ውስጥ ቫይረሱ እንደተገኘበት ከገለጽኩለት በኋላ አይዞህ፣ ምግብህን በተገቢው መንገድ እያበሰልህ ፍሪጅ ውስጥ እያስቀመጥህ የምትመገብ ከሆነ ቫይረሱ አይጎዳም አልኩት። ጥሩ አለ ሰውየው ትንሽ ከተካገሰ በኋላ። ታዲያ ምግቡንና ፍሪጁን መጭመጥ ይችላል? የሆነ ነገር ትዝ አለኝ። የፈረደበት ባለ ሀገር የሆነ ጉዳይ ለማስፈጸም አዲስ አበባ መጥቶ ይሰነብታል። ሽንት ቤት ፍለጋ በየካፌው ጎራ ሲል ተበላሽቷል፣ ሰው ገብቶበታል እያሉ ያካልቡታል። በዚህ አይነት 3 ቀን ከተሰቃየ በኋላ ወደ አውቶቡስ ተራ በትካዜ አሻግሮ እየተመለከተ እንዲህ አለ። አረዲያ እንዲሁ ሀገር የገብቼ አርቻ በወጣልኝ። ሰው ደግሞ ወረፋ የመጠበቅ ትዕግስቱም ሆነ ጨዋነቱ ጥሎት ጠፍቷል። አንዱ ኩላሊት አለብኝ ሲል አሳለፍ ነው። ሌላው ሪህ አለብኝ ብሎ አልፎን ሄደ። ጤነኛ ሆኖ የመኖርን ጉዳት ለመጀመሪያ ጊዜ የተረዳሁት ያኔ ነው። ካሰልቺ ጥበቃ በኋላ እኔም ጎበዝ ትንሽ ራሴን ስላመመኝ ታስቀድሙኝ ብል ከፊቴ የቆመው ተሰላፊ በራስ ቆመህ ነው እንዲህ ወረፋ የምትጠብቀው ብሎ ገገመ። ባላገር ዛሬ ድረስ እግዚአብሔር ሲቆጣ በዝናብ አር ያመጣ ብሎ ይተርታል። ዛሬ በተቻለ መጠን ከሃይማኖትና ከፖለቲካ የጸዳ ጨዋታ ለማቅረብ እሞክራለሁ። በተቻለ መጠን ነው ያልኩት። በቀደም ፓስተር ጭሮ የሚባል ሰባኪ ምን ሲል ሰማዩ መሰላችሁ? እስቲ ሁላችሁም በዚህ ዓመት ተኝቼ በላለሁ በሉ። እኔ ቲቪ እያየሁ ምን ነው ጀለስ፣ የዚህ ዓመት እቅድህ ህዝቡን በጠቅላላ በሽተኛ ማድረግ ነው እንዴ? ሰው መቀመጫውን ካልታመመ በቀር እንዴት ተኝቶ ይበላል? ከጥቂት ቀናት በኋላ በቦሌ መንገድ ሳልፍ ሰላም ተስፋዬ የተባለች ዝነኛ አርቲስት የሆነ ፍራሽ ላይ ጋደም ብላ የምታስተዋውቅበት ቢልቦርድ አየሁ። ሳጣራ ያንን ማስታወቂያ ለመስራት 5 ሚሊዮን ብር ገደማ ከፍለዋታል። አሃ ተኝቼ በላለሁ የሚለው ቃል ትርጉም ይሄ መሆን አለበት ብዬ አሰብኩ። ጊዜ ሳልፈጅ ወደ አንድ ዕውቅ የፍራሽ ፋብሪካ ጎራ አልኩ። ከእናንተ ጋር ስራ ለመስራት ፈልጌ ነበር አልኩት ስራ አስኪያጁን። መጠቅጠቅ፣ መስፋት ወይስ መሸከም? አይ ማስታወቂያ ለመስራት ነበር እንደ ሰላም ተስፋዬ። ልምድ አለህ? አዎ የመኝታ ልምድ አለኝ። ስራ አስኪያጁ ስለ እኔ አንዳንድ ነገሮች ካጣራ በኋላ ማስታወቂያ የምናሰራው በቆንጆ ሴት አርቲስቶች ነው አለኝ። እንዳለመታደል ሆኖ ቆንጆ ሴት አርቲስት አይደለሁም። ይሁን እንጂ ቆንጆ ሴት አርቲስቶች አጠገብ በመቆም ወይም በመተኛት የበለጠ ቆንጆ ሆነው እንዲታዩ ማድረግ እችላለሁ። ሰውየው ትንሽ አሰበና እንዲህ አለ። ጥሩ፣ የማስታወቂያውን ሐሳብ እኔ እሰጥሃለሁ። ምንድነው የምታደርገው? የንግድ ባንክ ያሰራው አዲሱ ህንፃን አወቅከው? 12ኛው ፎቅ መስኮት ላይ ወጥተህ ትቆማለህ። ከዛ እኛ ከታች ፍራሹን ዘርግተን እንጠብቀሃለን። አነጣጥረህ ፍራሹ ላይ ትወድቅና ወደ ካሜራው እያየህ ምቾቱ ወደር የለውም የሚል ምስክርነት ትሰጣለህ። አድርገውና ፍራሹን ብስተውስ? እንደሱ አይነት ነገር ካጋጠመ ለሙያህ ለከፈልከው መስዋዕትነት ፋብሪካችን ከንግድ ባንክ ጋር በመተባበር ሐውልት ያቆምልሃል። ከብዙ ክርክር በኋላ ደከም ባለ ክፍያ ልክ እንደ ሰላም ተስፋዬ ፍራሹ ላይ ተኝቼ እንዳስተዋውቅ ተወሰነ። አንዴ ጋደም ከማለቴ 4 ጊዜ ተገላበጥኩ። አሃ እንዴት ነው ምቾቱ አለኝ ስራ አስኪያጁ።
እውነት ተናገር ካላችሁኝ እስከዚህም ነው። ሰውየው በጣም ተናደደ። ድሮስ እንደ እንቁላል ጭድ ላይ እየተኛ አድገህ እንዴት የኛ ፎም ፍራሽ ሊመች ይችላል? ጥፋ ከዚህ የህጋዊ ድሃ ልጅ። ለብዙዎቻችን ኑሮ እየከበደ ነው። አይታችሁ እንደሆነ ፌስቡክ ላይ ዛሬ ምን በላችሁ የሚል የግሩፕ ፔጅ ነበረ። የፔጁ አባላት ከሰርግ ብፌ ላይ ያነሱትን ክትፎ ይለጥፉበታል። በቅርቡ የፔጁ አድሚን እንዲህ የሚል ማሳሰቢያ ለጥፎ አየሁ። ውድ የፔጃችን ተከታዮች፣ ዛሬ ምን በላችሁ በሚል ይታወቅ የነበረው ፔጃችን በኑሮ ውድነት ምክንያት ዛሬ ግን በላችሁ በሚል የተቀየረ መሆኑን እናስታውቃለን። የመብላት ነገር ሲነሳ አንድ ነገር ትዝ አለኝ። አንድ በቅርብ የማውቀው ሰው ባለፈው አንዲት ቆንጅዬ ልጅ አግኝቶ ተዋወቃት። ከዚያ ከቤተሰብ ጋር እንኳን ሳያስተዋውቃት ፈለገ ሊወቃት። ሳልፈልግ ነው የገጠመብኝ። የሆነ ቀን ክትፎ ጋበዛት፣ ቢራም ጠጣች። እንግዲህ እሱ የመጣው በደንብ ተዘጋጅቶ አቬሬጅ ሳይዝ ኮንዶም ሸምቶ የግርጌ ማስታወሻውን ተላጭቶ ነው። ማዕዱ ከፍ ከፍ እንዳለ ቆንጆይቱ ጥርሷን ኪሮሽ በሚያህል ስቴኪኒ እየጎረጎረች ታክሲ ድረስ እንዲሸኛት ጠየቀችው። ልጁ የመሄዷ ነገር ቁርጥ መሆኑን ሲረዳ በልተሽ ጠጥተሽ ልትሄጂ ነው? ልጅቱ ምን አለች? ምን ቀረ ልታስመዝነኝ ነው? ወንድ ልጅ በእኔ ዕድሜ ላይ ሲደርስ ሚስትን አጥብቆ ይፈልጋል። ዘንባባ እንኳን ከአንዱ ቦታ ተነቅሎ ሌላ ቦታ በሚተከልበት ዘመን ወንድ ልጅ ቆሞ ሲቀር ያስቆጫል። እኔ አሁን ሴትን የማማርጥበት ደረጃ አልፌያለሁ። የቁንጅና መስፈርት ራሱ የለኝም። ከእኔ የረዘመ ጺም አይኖራት እንጂ የትኛዋም አቅመ ሔዋን የዘለለች ሴት መስፈርቱን ታሟላለች። በቀደም ክፍለ ሀገር ከሚኖሩ ወላጆቼ ጋር ስልክ እያወራው ከኮንዶሚኒየም ግቢያችን በመውጣት ላይ ነኝ። ሰሞኑን በተካሄደው ጦርነት በተአምር እንዴት እንደተረፉ እየነገሩኝ ነው። ድንገት አንዲት ሴት ወደ ግቢ እየገባች በአጠገቤ እንደማለፍ አለች። ዞር ብዬ ሾፍኳት። ጉንጯ ላይ የሚስጥር ኪስ የሚያክል ዲምፕል አላት። በእርግጥ በቁመት ትንሽ ትበልጠኛለች። እግዜር ከግራ ጎኔ ሳይሆን ከራስ ቅሌ የኮርኔስ አጥንት ላይ ወስዶ የሰራት እንደሆነች ገመቱ። ከዚያ ወደ እኔ ዞር ብላ ፈገግ አለች። ጭራሽ እንደ መቆም አለችና ላወራክ ነበር ስልክ ይዛሃል አትለኝም? አቤት ድምፅ። በሉ ቻው፣ ራሳችሁን ጠብቁ አልኳቸው ወላጆቼም። ልጄ ቆይ ከዚህ በኋላ ኔትወርኩን ሊቆርጡ ስለሚችሉ በቅጡ አውራን አለኝ አባቴ። ኔትወርኩን አሁን ከዘጉት ከ6 ወር በኋላ ነው የሚከፍቱት አለችኝ እናቴ። በቃ ከ6 ወር በኋላ እደውላለሁ አልሁና ጆሮቸው ላይ ጥርቅም አደረኩት። ቆይቶ ጸጸተኝ። ወዲያው ግን ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል የሚለውን ጥቅስ አስቤ ተጽናናሁኝ። ከዛ ስልኬን ኪሴ ውስጥ እየሻጥሁ እሺ ስላት ህንፃ ቁጥር 42 የት ነው አለች። በቃ ለዚህ ነው ድምፅሽን ጮማ ያፍነው፣ ዲምፕልሽን ምቾት ይድፈነው በየረግሚያት ወደ ቤት የገባው። ብቻ የመኖር አንዱ ጉዳት በዘፈቀደ እንድትኖር ማድረጉ ነው። በቀደም ከሌሊቱ 11 ተኩል ከእንቅልፍ የተነሳው አንደኛው ስሜቴ በውቄ ተነስ ወንድሁን ወደ ስፖርት ቤት ሂድ አለኝ። ሌላው ደግሞ በውቄ አርፈህ ቲክቶክ አለኝ። በመጨረሻ ከራሴ ጋር ታግዬ ስፖርት ቤት ሄጄ ቲክቶክ ለማየት ወሰንኩ። ጂሙ ለመድረስ 150 ሜትር ርቀት ላይ
24 ሰዓት የሚሰራ ማሳጅ ቤት ጉብ ብሏል። ትንሽ ሳመነታ ከቆየው በኋላ ገባሁ። ማሳጅ የምታደርገው ሴትዮ ጀርባዬን እየዳበሰች የዚህ ታቱ ትርጉሙ ምንድን ነው? ታቱ አይደለም፣ በልጅነቴ ከሾላ ዛፍ ላይ ወድቄ ጠባሳ ነው። ይሄ ጎርባጣው ነገርስ? እሱ ትርፍ አከርካሪ ነው። ከ100 ሰው በአንድ ላይ ይከሰታል። ትንፋሹ አንገቴ አካባቢ ይሰማኛል። አንድ ነገር ላስቸግርሽ የምችለው ከሆነ ከለውጡ ወዲህ ግብረ ስጋ ግንኙነት አድርጌ አላውቅም። ሃፒ ኢንዲንግ ማግኘት እችላለሁ? ይቅርታ፣ እንደሱ ማድረግ አልችልም፣ ባለትዳር ነኝ አለች። በመዳፍሽ እኮ ነው። ባሌ ከነ መዳፌ ነው ያገባኝ አለች። ይሄ ከብልግና ጋር የተገናኘ አይደለም አልኳት። የሕክምና እርዳታ እንደሚሰጥ ራስሽን ቁጠሪው። ወይ አለ አይደል የሰው ሕፃን እንደሚያስገሳ ሞግዚት ራስሽን ቁጠሪው። ከስንት ክርክር በኋላ ተረታች። ቀለበቷን አወለቀችና ትንሽዬ ጠረጴዛ ላይ አስቀመጠችው። ከዛ እንደ ብቅል ገለበጠችኝ። በወይራ ዘይት ላድርግልህ? ከተመቸሽ የመኪና ዘይት ራሱ ልትጠቀሚ ትችላለሽ። ከግማሽ ሰዓት በኋላ የጂም ሻንጣዬን ተሸክሜ ጎብጬ በቺቺኒያ ሳልፍ አሰለፈች በር ላይ አንዲት ሴት ቆማለች። ሃንጎቨር በተጫጫነው ድምፅ አባቱ ናግባ አለችኝ። የተባረከ ይሁን። አሁን መጣሁ። ከአሜሪካኖች በጣም የምወድላቸው ነገሮች አንዱ ደንበኛ የሚያስተናግዱበት መንገድ ነው። አሜሪካኖች መክፈል እስከቻልክ ድረስ ጠብ እርግፍ ብለው ያገለግሉሃል። ለምሳሌ የሆነ ሬስቶራንት ውስጥ ገብተህ በልተህ የቅሬታ ሰበብ ብታጣ የመኮረኒው ቀዳዳ ከመጠን በላይ ጠበበ፣ ወይም ቀይ ስሩ በጣም ቀላ ብለህ ኮምፕሌን ማለት ትችላለህ። I want to speak to the manager ብለህ ትቀውጠዋለህ። ማኔጀሩ መጥቶ ልዑልነቶ ምን ጎደለ? ምግቡን ልቀይርልዎት ወይስ እኔ ልቀይርልዎት ብሎ ይሽቆጠቆጣል። በሀገራችን እንዲህ አይነት ነገር የማይታሰብ ነው። ባለፈው 4 ኪሎ የሚገኝ አንድ ምግብ ቤት ገባሁ። ምን አለ? ቆንጆ ሽሮ ተጋቢኖ አለ አለኝ አስተናጋጁ። ከሽሮ ተጋቢኖ ውጭ ምን አለ? ሀፋፍ ይሁንልህ። ሀፋፉ ምንድን ነው? ሽሮ ተጋቢኖና ሽሮ ፈሰስ። በመጨረሻ ሽሮ ተጋቢኖ የጤፍ ኩኪስ ከምታክል ኩርማን እንጀራ ጋር አመጡልኝ። ተጋቢኖ የመጣበትን ድስት ተመለከትኩት። አሁን ይሄ ድስት ነው በማርያም ወይስ ወጥ በሸክላ ስኒ ማቅረብ ተጀመረ? ወጡን በድስቱ አፍ አጮልቄ ያየሁት። ድሮ እናቴ በሰታቴ ወጥ ስትሰራ በማንካጄ ቆነጠረች የምትቀምሰው ራሱ ከዚህ ይበልጣል። ማኔጀሩን ጥሩልኝ ብዬ ቀወጥኩት። የምግብ ቤቱ ባለቤት እየኮራ እየተጀነነ መጣ። ማኔጀር ነህ አልኩት። ማኔጀር አስተናጋጅ ቀጠርነውም ግድ ሆኖብን ነው። ቀጠለና ችግር አለ አለኝ። እስኪ የቀረበልኝን ምግብ ተመልከተው፣ ይሄን እኮ 2 ጉርሻ አደርገዋለሁ። ባለቤትየው ትክ ብሎ እያየኝ ምን አለ? እና ይሄ የሚያሳየው እኮ የምግቡን ትንሽነት ሳይሆን የጉርሻህን ትልቅነት ነው። ሎስ አንጀለስ ከመጣሁ 5 ቀን ሆኖኛል እና እስካሁን መብራትና ውሃ አልጠፋም።
የሚገርመው መብራት ጠፋ የሚለው ቃል ራሱ በእንግሊዘኛ የለም። እኛ ኮንዶሚኒየም ውስጥ ውሃ እንደ ወር አበባ በወር አንድ ጊዜ ብቻ ይመጣል። አንዳንዴ ደግሞ እንደ ወር አበባ ጨርሶ የሚቀርበትም አጋጣሚ አለ። እንዲያውም ሰሞኑን የዚህ ዝግጅት አቅራቢ ወንድማችን ይበልጣል ወደ ሎስ አንጀለስ ብንጋብዝህ ትመጣለህ ወይ ሲለኝ አይኔን አላሽም፣ እመጣና ለወዳጆቼ ወግ አቀርባለሁ፣ እግረ መንገዴንም ገላይን እታጠባለሁ። ከጊዜ ወዲህ ታዝባችሁ ከሆነ አላቅም፣ ሰው ሲሞት እንደ ድሮ መደንገጥና ማዘን እየቀረ ነው። በቀደም የሆነ ቀብር ላይ አጠገቤ የቆመው ሰውዬ ለለቅሶ ሲያሟሞቅ አይቸው ሶፍት ብሰጠው ተቀብሎ በኃይል መናፈጥ ጀመረ። አነፋፈጡ ደግሞ ኑሮም በጠቅላላ የሚናፈጥ ነው የሚመስለው። የግራ አፍንጫ ቀዳዳውን ደፍኖ በቀኙ ዘለግ ያለ የሆነ ሙላቱ አስታጥቂ ያልደረሰበት ባህላዊ መሳሪያ ድምፅ ሲያወጣ ስሰማው በሞተው ሰውዬ ቀን ነው። በቀደም ደግሞ አንዱን ጀዝባ ጎረቤታችንን ልናረዳ ንጋት ላይ ቤቱ ሰብሰብ ብለን ሄድን። ሰራተኛዋን በር አስከፍተን ከተኛበት አልጋ ፊት ቆምን። ማን እንደሆን አውቀሃል? ሰውየው አይኑን እየጠራረገ አፍራሽ ግብረ ኃይል ናችሁ? ጎረቤቶች ነን። ምን ነው በደህና? ክፍለ ሀገር የሚኖረው ወንድምህ ትናንት አርፏል። የት ሆቴል ነው ያረፈው? ወንድምህ ሞቷል አልኩት እኔ። ሰውየው ጥቂት ሲያለቅስ ከቆየ በኋላ ማንኮራፋት ጀመረ። ከኛ ጋር የነበሩ ካህን በጣም ተናደዱ። ትንስ ነው የምልህ አባ፣ ከቻሉ የሞተውን አስነሱት፣ እኔን ተውኝ ልተኛበት። ለመርዶ የመጣነው ሰዎች መላቀስ ጀመርን። ሰውየው ይሄን ምን አለ? መንጫጫቱን ፈልጋችሁት ከሆነ ወጣችሁ ተንጫጩ፣ አለበለዚያ ዛሬ ሌላ ተጨማሪ ሰው ይሞታል። ስለ ልቅሶ ባሰብ ቁጥር ሌላ ትዝታ ላጋራችሁ። እኔና ጋዜጠኛ ፍቅር ይልቃል ከዩኒቨርሲቲ ተመርቀን ስራ በምንፈልግበት ጊዜ በተደጋጋሚ ይርበን ነበር እና ብዙ ጊዜ የራስ ፍጆታችንን የምናሟላው የእድር ድንኳን እያሳደድን በመስበር ነበር። ፈጣሪ መቼም ምሕረቱ አያልቅበትም። የዕለት እንጀራችንን ስጠን ብለን በለመነው ቁጥር ከሰፈራችን የሆነ ሰው ገድሎ ያድራል። አንድ ቀን ከተረኛው የዝን ድንኳን ውስጥ ገብተን ጎረቤት ያፈራውን ምስር ወጥ ስንበላ ከፊት ያለውን ዘናጭ ፎቶ መልከት አድርጌ የሟቹ ፎቶ ነው ስለው የገዳይም ሊሆን ይችላል አርፈህ ብላ። በእኛና በአባቶቻችን መካከል ያለው ልዩነት አባቶቻችን እርጅናን በጸጋ ይቀበላሉ። እኛ ደግሞ በደንብ ሳንኖር ስለሚደርስብን ነው መሰል በቀላሉ አንቀበለው። እኔ አንዳንዴ ሳስበው ደንቆሮ የሚለው ቃል መስማት የተሳነው በሚለው እንደተተካ ሽማግሌ የሚለው ቃል በተሻለ ቃል መተካት ያለበት ይመስለኛል። ለምሳሌ ወይ መፍጠን የተሳነው ወይ የቀድሞ ጠቅላይ ሚኒስትር እንደሚባለው አንድ ሰው ሲሸመግል የቀድሞ ወጣት ለምን አይባልም? 75 ዓመት የሞላው አጎት አለኝ። አንድ ቀን አጎቴ የሆነ የምግብ ሳይንስ ሊቅ ዩቱብ ላይ ሲያወራ እንደሰማሁት ጦም ሰውነት ያድሳል፣ 3 ቀን በተከታታይ ከእህልና ከውሃ ከታቀብህ ሕዋሳትህና ሆርሞንህ እንደ ንስር ታድሶ ወደ ወጣትነት ትመለሳለህ አልኩት። ትንሽ አንገራገርና ተስማማ። በ3ኛው ቀን ደውዬ እንዴት ነው ለውጥ አለ ስለው ለውጥማ አለ አለኝ አጎቴ። ከ3 ቀን በፊት ሽማግሌ ነበርሁ። እድሜ ለአንተ፣ አሁን በረሃብ የተጎዳ ሽማግሌ ሆኛለሁ። እዚህ ሀገር በእድሜ እየገፋ ስትሄድ መብትህ እየተቀነሰ ይሄዳል። የመደነስ መብት እንኳን የለም። መደነስ ትችላለህ፣ ግን ዳንስህን ለህዝብ ማጋራት መብት የለም። በቀደም እየደነስሁ እንደዚህ እየደነስሁ ተቀርጬ ቲክታክ ላይ ጫንኩት።
በስማ አጥንት ያለህ አትመስልም ይሉኛል ብዬ ስጠብቅ የመጀመሪያው አስተያየት ሼባው በመቁረቢያህ በእግርህ አየር ታቦካለህ። ደግነቱን ያልተረዳው ጎበዝ፣ ቀደም ብዬ በልጅነቴ በፍልሰት አቆርቤያለሁ። አሁን ዳንሱ ላይ ብናተኩር። ባለፈው አንድ በእድሜ በጣም ጠና ያለ ጓደኛችን ሊያገባ ወስኖ ሽምግልና ተልከን ሄድን። የሴቲቱ ቤተሰቦች እንደ ባለ አገሩ አይዶል ዳኞች ተደርድረው ጠበቁን። ከተደርዳሪዎች አንዱ እጮኛው ምን አለው ሲሉ እኔ የልጅ ልጅ አለው። አልፎ አልፎ ከጓደኞቼ ጋር ክለብ እወጣለሁ እና ታታሪ ጨፋሪዎች እንደምታውቁት አዲስ አበባ ውስጥ አሪፍ አሪፍ ክለቦች በቅርብ ርቀት የተከማቹ ናቸው። እና አንድ ቤት ትገቡና በቅጽል ስሙ ማፊ የተባለ ዘፋኝ፣ ዋና ስሙ ማንደፍሮ ነው፣ ሲዘፍን ትሰማላችሁ። ከዛ እስቲ ሌላ ቦታ እንደውትሉና ሂሳብ ከፍላችሁ ቀጣዩ ቤት ትሄዳላችሁ። ማንደፍሮ የተባለው ዘፋኝ በጓሮ በኩል ወጥቶ ቀድሟችሁ አዲሱ ቤት ደግሞ ሲዘፍን ትሰሙታላችሁ። አንድ ምሽት ከጓደኛዬ ጋር ወደ አንድ ክለብ ጎራል። የሆነ በሰፊ ሱሪ ውስጥ የተጠለለ ቀጭን ዘፋኝ በባልዲ ላይ የተተከለ ችግኝ የሚመስል እናት ያረገመኝ አባት አረገመኝ ብቻዬን መኝታ ምነው ደጋገመኝ እያለ ይዘፍናል። እናትና አባቱ ካረገሙት እንዴት እንዲህ ያለ ድምፅ ሊሸከም ቻለ? ወይ ሳያውቀው ራቅ ያለ ዘመድ ረግሞታል። ለነገሩ የተረገምነው እኛ ነን። ይህን የመሰለ ያልተፈቀደ ሰልፍ መበተን የሚችል ድምፅ ከፍለን እንድንሰማ የተፈረደብን። ዋናው ዘፈን የይርዳው ጤናው መሆኑ ትዝ አለኝ። ይርዳው ጤናው ይህን ሳይ እንኳን በደህናው ጊዜ ከሀገር ወጣ። እኔ በመጨፈር እደሰታለሁ፣ ጓደኛዬ ደግሞ በመተቸት ይደሰታል። ጨፍሬ ወደ ጠረጴዛችን ስመለስ በትችት ያብጠለጥለኛል። ስማ፣ የጅማ ኦሮሞ ጭፈራ ሲጨፈር አንገትና ትከሻ ብቻ ነው የሚንቀሳቀሰው፣ ያንተ እግር አያርፍም። በትርፍ ጊዜ ልብስ ትሰፋለህ። ትንሽ ቆይቶ ኧረ በእናትህ አሁን የጨፈርከው ጉራጌኛ መሆኑ ነው? ስትፈናጠር እኮ ጉንዳን የበላው ገበሬ ነው ትስለው። ጉራጌ ክልል ካልሆንኩ የሚለው ባህሉን እንዲህ ካለ ብክለት ለመጠበቅ መሆን አለበት። ከዛ ደግሞ ትክክለኛ ምንጃርኛ ለመጨፈር ከፈለግ አቋቋምህን ለሪጎሪ እንደተዘጋጀ በረኛ መሆን አለበት። አንተ ግን ያመለጠ ዶሮ ለመያዝ የምትሰናዳ ነው የሚመስል። ከጥቂት ጊዜ በኋላ አንድ ዘፋኝ ክራር አንግቦ ወጥቶ ትግርኛ መዝፈን ጀመረ። ክራሩ ሚያው 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 ማለት ሲጀምር ትግርኛ ተናጋሪ ጨፋሪዎች ግልብጥ ብለው ወጡ። ቀጥሎ ደግሞ ትግርኛ የማይናገረው በብሔር ብሔረሰቦች እኩልነት አምናለሁ የሚለው በዘረኝነት እንዳይጠረጠር የሚፈልገው የሆነ ጊዜ ጎረቤቱን ጁንታ እያለ በመሳደቡ ጸጸት ያንገበገበው ወጣና ክብ ሰርቶ ይተራመስ ጀመረ። 5 ደቂቃ፣ 10 ደቂቃ፣ 20 ደቂቃ፣ 30 ደቂቃ። ሰውየው መድረኩን ሊፋታው ነው። ክራሩ በድብደባ ብዛት ብትስትስ ብሎ አንድ ክር እስኪቀረው ድረስ መዝፈን ቀጠለ። ዘፋኙ ሳያስበው በክራርና በማሲንቆ መሃል ሊመደብ የሚችል ክራሲንቆ የተባለ መሳሪያ ፈበረከ። በጭፈራ ሲያጅብ የነበረው ሰው ሁሉ አሁን ወደ የጠረጴዛው አፈግፍጎ ሰውየው እስኪጨርስ ድረስ በተሟጠጠ ትዕግስት መጠባበቅ ጀመረ። እኔ ቢቸግረኝ ጓደኛዬን ይህ ነገር ትንሽ አልረዘመ ስለው በአስቸኳይ ጊዜ አዋጁ ተከልክለው ስለነበር አሁን ለማካካስ ነው። ከጥቂት ጊዜ በኋላ አንድ ሰውዬ ነጠላ አገልድሞ ወደ መድረኩ ከወጣ በኋላ በዘፋኙ እግር ስር ጋደል ብሎ
እስክስ 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 ማለት ጀመረ። እኔ እንዲህ አይነት ጭፈራ ጨፍሬ አላውቅም። ዘልዬ መድረኩ ላይ ወጣሁና አጠገቡ ጋር ደንብዬ ዜማውን ተከትዬ ፈርገጥ 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 ማለት ጀመርኩ። ይህኔ ነው ዘፋኙ ማዜሙን አቋርጦ ዋይ እዚህ ላይ አንድ ሰውዬ ጥሎታል፣ ክብሪት የያዘ ሰው ይኖራል? ከምሽቱ 9 ሰዓት አካባቢ ከጓደኛዬ ጋር ከክለብ ወጣን። 60-90 ደወልኩ። 5 ጊዜ ደጋግሜ ከደወልኩ በኋላ ኦፕሬተሯ አንስታ ፈረስ ትራንስፖርት ባኮልተኛበት ብዙም ሳይቆይ ከሩቅ 4 ኩንታኩንቴን የሚያካክሉ ሰዎች ሲመጡ አየን። ጓደኛዬ ለማንኛውም መዘጋጀቱ አይከፋም አለና ከጃኬቱ ስር ይህን የሚያክል መሽለቅ አድርጎ ወጣ። እኔ አይኔን እያጨናበስኩ አጅሬ የሰልፍ ዲፌንስ ቆመጥ ይዛል ስለው ዋየርለስ ማይክ ነው ባክህ፣ በዚህ ሞቅ አድርጌ ካልጮህ ህዝብ አይደርስልን። አመሰግናለሁ። ባለፈው አዲሱ ትውልድ በሚዝናናበት ክለብ ገብቼ ያው በስተት ነው የገባው። በስማም ዛፍ ያጣ ጉሬዛው ነው፣ ለላብራቶሪ የታጨ ጦጣው ነው። ሁሉም ወጣቶች ሰምቼው የማላውቀውን ዘፈን ግጥም ከዘፋኙ እኩል ይወጡታል። እኔም በህልሙ እንደሚጣራ ሰው አፌን እያነቃነቁ አብሬ የምዘፍን መሰሉ። በማላውቀው ዘፈን ማበዳቸው አይደለም የገረመኝ፣ የማውቀውን ዘፈን ሁሉ በራሳቸው መንገድ በይደውታል። አንድ ወጣት ዘፋኝ ወደ መድረኩ ወጥቶ ከሜላ ረነይ ከሜላ የሚለውን የተስፋዬ ወርቅነህን ዘፈን መዝፈን ጀመረ። የእኔ ዘመን ዘፈን ስለዘፈነልኝ ደስ ብሎኝ በጣቶቼ የልብ ምልክት ላሳየው ሞከርኩ። ይሁን እንጂ አንዱ ከጎንስ ገፋ ስላደረገኝ ሳላስበው የኩላሊት ምልክት ሰራው። አበጀው ወደድኩሽ እኔስ እንኳን ካለ በኋላ ዘፈኑን እንድጨርስለት ማይኩን ወደ አፌ ሲያስጠጋው ፍቅርሽ አይደለም ወይ የጣለብኝ ድንኳን ብዬ ብመልስ እንዳለ ታዳሚ ሁላ ሳቀብኝ። በኋላ ሳጣራ አበጀው ወደድኩሽ እኔስ እንኳን ብዬ ሳሞግሳት ሰጥታኛለች ስልኳን ምናምን ብለው ቀይረውታል። ልብ ብላችሁ ከሆነ ከተማችን ውስጥ ጠብና ድብድብ እየበዛ ነው። ድሮ ሰው ክለብና ስቴዲየም ውስጥ ነበር የሚደባደበው። አሁን እኮ አዝመራ ሽሮ ቤት ሳይቀር ሰው ሲደባደብ አይቻለሁ። በዚህ ምክንያት ሳይሆን አይቀርም አንዳንድ ሰዎች ራሳቸውን ለመከላከል ቦዲጋርድ ይቀጥራሉ፣ ሌሎች ደግሞ ቴኳንዶ ይለማመዳሉ። እንደኔ በዚህ ዘመን አስተማማኙ ራስን የመከላከል ጥበብ በጊዜ ወደ ቤት መግባት ነው። አንድ ወዳጄ ለ5 ወር ያክል ቴኳንዶ ሰለጠነ። አንድ ምሽት ላይ አገራማን ነው ብሎ ከስልጠና ወደ ቤቱ ሲመለስ አሳቻ ቦታ ላይ 2 ጎረምሶች ከኋላ መጡበት። ያ እያለ በእጅና በእግሩ አየሩን እየቀዘፈ ሊያስቦካቸው ሲሞክር አንደኛው ያፈነገጠ ኮብልስቶን አንስቶ በመወርወር ህብረ ሰረሰሩ ላይ ጠነበሰው። ታሞ በተኛበት ሄጄ ስጠይቀው በደንብ አላስተማራችሁም እንዴ አልሁት። ኧረ እየተማርን ነበር፣ ግን ኮብልስቶን ላይ አልደረስንም። አሁን እንዴት ነው ሕክምና አገኘህ? ሕክምና የጠበቁትን ያህል አልጠቀመኝም እንጂ ታክሜያለሁ። ሳስበው የመደቡልኝ ሐኪም የክብር ዶክትሬት ሳይሆን አይቀርም። በመጨረሻ ቴኳንዶ በመሰልጠንህ ይጸጽታል ስል ጠየቅኩት። በጣም ለስልጠና የከፈልኩትን ብር ዝም ብዬ ባጠራቅመው ኖሮ እንዲህ ሄጄ የታከምበት ነበር። በላዳ የሚያመላልሰኝን ሾፌር የት ላደርሰህ ሲለኝ ልክ ከኃይሌ ገብረስላሴ መኪና መሸጫ በር ላይ ስደርስ ጣለኝ አልኩት። ከታክሲው ስወርድ በአጋጣሚ ኃይሌ በሩ ላይ ቆሞ በአንዱ ኤሌክትሪክ መኪና ላይ ትራንስፎርመር ምናምን እየገጠመ ነበር። ገና ሲያየኝ እኔ እምልህ
እስካሁን በታክሲ ነው እንዴ የምትጠቀመው አለኝ። አዎ። ኃይሌ ትንሽ ሲያስብ ከቆየ በኋላ አልፎ አልፎ በአውቶቡስ ተጠቀም፣ የምትጽፈው ነገር አይጠፋም። የቀድሞ ጠቅላይ ሚኒስትር አቶ ተመለስ ዜናዊ እንዳሉት የዲሞክራሲያዊ መንግስት ዋና ተግባር ለዜጎች ሀብትን በእኩልነት ማከፋፈል ነው። ግን ምን ዋጋ አለው? በእኛ ሀገር የመንግስት ዋና ተግባር ምክርንና መከራን ማከፋፈል ሆኗል። ሌላው ይቅር፣ አሁን ስለ ሳሙና ጥቅም መንግስት ወጣቱን ሊመክረው ይገባል? ሰው ምን ይለናል አይባልም? ብታምኑም ባታምኑም ወጣቱ ትውልድ ሳሙና ካተት ብቻ ሳይሆን ከአባላዘር በሽታና ካልተፈለገ እርግዝና እንደሚጠብቀው ጠንቅቆ ያውቃል። አንዳንድ ሰዎች ሰሞኑን በኢንቦክስ በሀገራችን ተጨባጭ ሁኔታ ላይ አንድ ነገር በል እንጂ እያሉ ሲወተውቱኝ ነበር። ለጊዜው አንድ ነገር ብዬ አንድ ነገር ለመሆን ስላልፈለኩ ግን ምን አስጨነቀ በውቄ? አዲስ አበባ ውስጥ መኖር የወሰንክ ቀን ያኔ ከህይወት ጎድልሃል። ልማታዊ መንግስት ባይገልህ ልማት ራሱ ይገልሃል። ዘመኑ ብዙ የሚዘገን ነገር ያለበት ነው። እኔ በዚህ ዘመን አነቃቂ ንግግር እናገራለን የሚሉ ሰዎች ያስቀኑኛል። እኔ ሞቲቬሽን ስፒከር ብሆን ሊፈጠር የሚችለውን ነገር አስቡት። ሕይወት ከብዶሃል፣ አለቃ ያበሳጭሃል፣ ገንዘብ አልጠራቀም ብሎሃል፣ ከመኝታ ለመነሳት ወኔ ታጣለህ። ምኑ ተነካና ገና ሳረን ትበላለህ። የማማረረውን ያክል አንዳንዴ እዝናናበታለሁ ብዬ የማልጠብቀው ቦታ እዝናናለሁ። ለምሳሌ ባለፈው 6 ኪሎ የሚገኝ የሆነ ካፌ ገባሁ። አስተናጋጅ፣ አቤት። ጁስ አለ? አለ። ፍሬሽ ነው? የለም፣ ተመራቂ ነው። ባለፈው ደግሞ አንድ ስመጥር ሰው አርፎ ቀብሩ ላይ ተገኘው። የሆነ ሰውዬ ወደ መድረክ ወጣና አሁን ደግሞ አበባ ያበረከቱ ሰዎችን ስም ዝርዝር አቀርባለሁ፣ ጊዜ ለመቆጠብ ያክል አባቶቻቸውን ስም ዘለዋለሁ አለ። ከዚያ አቶ በላቸው፣ ኧረ አቶ በላቸው ነው። እሺ። አቶ ቀጀላ፣ አቶ ሸምሱ እምሱ፣ የጠራው እንደዚህ ነው። ሰውየው የቀጣውን ስም ከማንበቡ በፊት እየገፈተሩ አወረዱት። ቤታችን የታወቀ ሞጃ ሀብታም ነበር እና አገር ለቆ ወደ አዲስ አበባ ለመግባት ወሰነ። እኔና ጓደኛዬ ዕቃ በማጓጓዝ አገዝ ነው። ዕቃ ከመሸከም ብዛት ዲስካችን ብቻ ሳይሆን አሎሏችን እስኪንሸራተት ድረስ ፈጋን። ከዛ የእሱ ዘመዶች እየመጡ የተራረፈ ዕቃ ማንሳት ጀመሩ። ጠረጴዛ፣ ወንበር፣ ፍሪጅ እንኳን በጊዜው አልነበረም፣ የዱቄት ማስቀመጫ ምናምን ወሰዱ። በመጨረሻ እኔ ወደ ሰውየው ጠጋ ብዬ ጋሼ እኛ ምን እንውሰድ ስለው እናንተ ሻወር ውሰዱ። አሁን በቅርቡ ያጋጠመኝ ነው። በሃያዎቹ ዕድሜ ውስጥ ያሉ ወጣቶች
ስሙኒና ሰላም ምን እንደሆነ አያውቁም። በአሁኑ ጊዜ ኢትዮጵያ ውስጥ ያለውን ግሽበት እንዴት ብዬ እንደምገልጸው አላውቅም። አንድ ድፍን 100 ብር ለማሳተም 500 ብር ያስፈልጋል። እኔ እኮ ሰው መቸገሩን ያወቅኩት ባለፈው ከኤቲኤም 2000 ብር ሳወጣ ከኋላዬ ወረፋ የሚጠብቁት ሰዎች አጨበጨቡ። ደግሞ የሚገርማችሁ ሁሉም ሰው ቀፋይ ሆነ። ባለፈው በመዲናይቱ የታወቀ ባለ 5 ኮከብ ሆቴል ውስጥ ሙዝ በዳቦ በልቼ ስወጣ በር ላይ የቆመው ዘበኛ እየተቅለሰለሰ እጁን ዘረጋልኝ። ብልጭ አለብኝ። ጀለስ ከሆቴል እንጂ ከሀገር የምታስወጣ ይመስልህ እንዴ? ምን አስበህ ነው? በቅርቡ አታምኑኝም፣ ክትፎ አማረኝ። ለ12 ዓመት ያህል ከስጋ ታቅቤ ከቆየው በኋላ ክትፎ አማረኝ። ሰው በኢኮኖሚ ምክንያት ከክትፎ ባፈገፈገበት ዘመን እኔን አማረኝ። ስጋ አልበላም ብዬ በሚዲያ በይፋ መናገሬን አስቤ ተጸጸትኩ። ግን አምሮቴ ረፍት ሲነሳኝ በቅርብ ያገኘሁት ክትፎ ቤት ውስጥ ገባሁ። አስተናጋጅ፣ አንድ ቆንጆ ክትፎ መረቅ እንዳይበዛበት። ልክ ተደብቆ ጂን እንዳዘዘ ፓስተር ወይም በነነዌ ጾም ላይ ጭቅና ጥብስ እንዳዘዘ ቄስ ዙሪያ ገባውን እየተገላመጥሁ ክትፎዬን በላሁ። ሂሳቡ ሲመጣ ሂሳብ አይመስልም። የሆነ መንግስት ከዓለም ባንክ ጋር የሚፈራረመው የብድር ስምምነት። ያለችኝን ለመክፈል ስሞክር ትንሽ ብር ጎደለኝ። የሆነ 700 ብር ገደማ ጎደለኝ። ከዛ የሆነ ነገር ብልጭ አለልኝ። ድርግም እስኪል ድረስ አልጠበቅኩም። ባለቤቱ ባጠገቤ ሲያልፍ ጉራጌ ክልል ነው ጉራጌ ክልል ነው፣ ክላስተር ቦምብ ነው ብዬ ጮህ። አስተናጋጁ ጀለስ ሌላ ሞክር፣ ባለቤቱ ዶርዜ ነው። ባለፈው አንዱ እንዲህ ባቡሩ ለትንሽ ስቶት ፖሊሶች ያዙትና ስትክለፈለፍ ለአደጋ ተጋልጠ ነበር እያሉ በቆመጥ ወቁት። ሰውየው ከሩምታው ድብደባ ለጥቂት ተርፎ በቃሬዛ ሸክም ወደ አምቡላንስ ሲገባ እንዲህ ሲል ተደምጧል። ባቡሩ እየተመላለሰ ቢገጨኝ እንኳን እንዲህ አልጎዳም። የሆነ ጊዜ በአንድ ዕውቅ ሆስፒታል ውስጥ የአማካሪነት ሥራ ሰራ ነበር። የሥልጠና መርሃችን ከአሜሪካኖች በቀጥታ የተኮረጀ ስለነበር ምክራችን ድሃን መሠረት ያደረገ አልነበረም። ከዕለታት አንድ ቀን አንድ ጎስቆል ያለ ሰው ወደ ቢሮ መጥቶ ምርመራ ተደረገለት። ውጤቱን ተመልክቼ በደም ውስጥ ቫይረሱ እንደተገኘበት ከገለጽኩለት በኋላ አይዞህ፣ ምግብህን በተገቢው መንገድ እያበሰልክ ፍሪጅ ውስጥ እያስቀመጥክ የምትመገብ ከሆነ ቫይረሱ አይጎዳም አልኩት። ጥሩ አለ ሰውየው ትንሽ ከተካገሰ በኋላ። ታዲያ ምግቡንና ፍሪጁን መች መጥቼ ልውሰድ? መንግስት ከመጸዳጃ መልስ ምግብ ከማዘጋጀቱ በፊት እጅዎን በሳሙናና በውሃ በመታጠብ አተትን ይከላከሉ የሚለው ምክር በስልኬ በለቀቀብኝ ቁጥር ትዝ የሚለኝ ያጎስቋላ ሰውዬ ነው። የቀድሞ ጠቅላይ ሚኒስትር አቶ ተመለስ ዜናዊ እንዳሉት የዲሞክራሲያዊ መንግስት ዋና ተግባር ለዜጎች ሀብትን በእኩልነት ማከፋፈል ነው። ግን ምን ዋጋ አለው? በእኛ ሀገር የመንግስት ዋና ተግባር ምክርንና መከራን ማከፋፈል ሆኗል። ሌላው ይቅር፣ አሁን ስለ ሳሙና ጥቅም መንግስት ወጣቱን ሊመክረው ይገባል። ሰው ምን ይለናል አይባልም።
እስካሁን ከተናገርኩት ተነስታችሁ መገመት እንደምትችሉት 3 መንግስታትን ያፈራረቁ ወይም 3 መንግስታት የተፈራረቁብኝ ሰው ነኝ። ደርግ ህዝባዊ መንግስት ነኝ ብሎ ስለሚያስብ ባለስልጣኖች እንደ ህዝብ መኖር አለባቸው ብሎ ያምን ነበር። የደርግ ባለስልጣኖች ሁሌም ከላይ እስከታች ሰማያዊ ካኪ ለብሰው ከፋብሪካ የወጣ ሚኒባስ መስለው በህዝቡ ፊት ይታያሉ። ህዝቡ ግን አልተደነቀም፣ ኢምፕረስድ አልሆነም። ህዝብ ወደ ስልጣን የሚያወጣ ከድህነቱ እንድታወጣው ነው እንጂ ድህነቱ እንድትሻማው አይደለም። በጊዜው ጠቅላይ ሚኒስትር የነበረው ፍቅረ ስላሴ ወግደረስ ግን የሆነ ሀብታም ዘመድ ስለነበረው በ6 ወር አንድ ጊዜ ሸሚዝና ከራባት በካኪው ላይ ነስነስ ያደርግበታል እና ህዝቡ ምን ይል ነበር? አለባበስ እንደ ፍቅረ ስላሴ ወግደረስ። እኔ ግን እላለሁ ከለበሱማ እንደ ታከለ ኡማ